ድሮም የእንግሊዝ ኩራት ሊቨርፑል ነው ስንል በምክንያት ነው። የእንግሊዝ ኩራት እኛ ነን። 4-0 ጋላታሳራይን አምጥተን በሜዳችን እርግጥ ነው አባቴ። ይሄ ነው በቀል ማለት። ሳላ ይቅር በለኝ። ፈርስት ሃፍ የሳቶን ፔናልቲ ምናምን ተትችቸው ነበረ። ነገር ግን ጎልና አሲስት ኤኬቲኬ ግራቨንበርግ አሪፍ ነበሩ። ሶቦ አንተ ነህ ተሸክመ እየወሰድከን ያለው። የጀራርድ ምትክ እኮ ብየዋለሁ። ሶቦ የጀራርድ ምትክ የሚገርም ነበረ። ሶቦ ይከላከላል፣ ያጠቃል። የምንገርምን የእንግሊዝ ኩራት አሁንም ሊቨርፑል ነው። 6 ቻምፒየንስ ሊግ የበላ ነው እኮ በምክንያት ነው። ቀጣይ ፒኤስጂ ናት። አምጥተን ነው መንገልባት። አምጥተን እናሳየተን ለቼልሲ እኔ በቀልልሃለሁ ቼልሲው ፒኤስጂን አያሳስብ። እኔ በቀልልሃለሁ፣ እኔ አኮራሃለሁ። ምክንያቱም የእንግሊዙ ኩራት እኔ ነኝ፣ ሊቨርፑሉ እኔ ነኝ። ጀግና ነን፣ እንችላለን። ሌትስ ጎ አባቴ ዩ ጋት ዲስ ሺት። እሺ ሳላም ያገባ ሳላ ያገባ የክፉ ቀናችን ነው። ሳላ እግዚአብሔር ጌትዬ የራሱን ጎል ደግሞ ያገባው። በቃ ሳላም የምናውቀው ይሄ ነው። ይሄ ሳላም ነው የማውቀው። ጋላታሳራይ እንዴት አየህን? ኤሊፍና ኦማር አይደሉም አይደል ሜዳ ውስጥ ያሉት? ኤሊፍና ኦማር መስለውክ ነበር አይደል? አንፊልድ ስትመጣ 4-0 ሁለተኛ ዝር እንዳትሉ እሺ። ሁለተኛ ይሄ ጋላታሳራይ ምናምን መጀመሪያም አትችሉም። እናንተ ጋላታሳራይ እስቲ አንፊልድ ኑ፣ እስቲ በሜዳችን እንተያይ። እዛ ሜዳችሁ ላይ ከበሩና ጅብ እያስጨዋችሁብን እንዴት እንጫወት? እያደነቆራችሁን እንዴት እንጫወት? ድሮስ እስቲ በሜዳችን እንተያይ ያልናችሁ መጣችሁ 4-0 ድብድብ አርገን ቀጥቅጠን አስጦ ሁለተኛ እንዲ ዝር እንዳትሉ። እንዲ ምንናት ሲጀመር ይሄ የህፃን ነገርኛ አይመቸንም። አቤት ኪቲኬ፣ አቤት ዶሚኒክ ሶቦዝ ላይ ኧረ በስመ አብ ዛሬ ጨዋታ እንዴት እንደሆነ እንዲ ነው። እሺ ጨዋታ አሳየናቸው ነው በቃ አሳየው ላላየው። ኧረ በስመ አብ ከለተሸለይ ተናጀልሁ። በስመ አብ ሳላ መሐመድ ሳላ ምንድነው? እሺ ፈርስት ሃፍ ላይ እንደዛ ስላልኩ ነው። እሺ ይቅርታ፣ በቃ ይሄው ይቅርታ። ኢራን በሚሳኤል ታጥፋ ስለ አንተ ራስህ ሚሳኤል ትተኩሳለህ። ኧረ በስመ አብ ሳላ ምን አይነት ጎል ነው? በስመ አብ ሰከንድ ሃፍ 4-0 ጋላታሳራይ። እስቲ አውጣው፣ አሁን ግባና አውጣው ሳላ። በስመ አብ ይሄው እኔ እኮ እናደዳለሁ። የሰው ልጅ እኮ ሚስኪን እኮ ነው። እናደዳለሁ፣ በሳጫለሁ። በቃ ፈርስት ሃፍ ላይ የሰሩት ተበሳጭቼ እኮ ነው። በቃ እንዴ አሲስት በል ምን በል ጋላታሳራይን አውጡት። ግቡና የነፍስ አድን ምናምን የሕክምና ቡድኖች እየገቡላቸው ነው፣ ለሁሉም ሊያድኗቸው ማለት ነው። አንፊልድ ምንድነው? በስመ አብ ሳላ በስመ አብ ሌጀንድ በስመ አብ ዘጎት ሳላ ኤኪቲኬሲ። ይሄ ነው ሊቨርፑል፣ ይሄ ነው አንፊልድ፣ ይሄ ነው ውዱ ክለቤ ሊቨርፑል። ኮንግራ ፋሚሊ ኮንግራ። እንለያለን ስንል በምክንያት ነው። በቀል ምን እንደሆነ ይሄን አስቀያሚ ጋላታሳራይ ልኩን አንፊልድ ላይ ጥግ ድረስ እንለያለን። ፈርስት ሃፍ የነበሩትን ችግሮች ሰከንድ ሃፍ ላይ አስተካክለን ተሽለን ቀረብን። ኤኪቲኬና ንጉሱ መሐመድ ሳላ ትለያላችሁ። ግናቨንበርግ ትለይብኛለ። ዶሚኒክ ሶቦዝ ላይ የልብ ትርታዬ ትለይብኛለ። ይሄንን ነበር ስንፈልግ የነበረው ከስሎት። ዛሬ ስሎት ትክክለኛ ስራ ሰራ። ተጫዋቾቹ ላይ ኢንቴንሲቲ ተነሳሽነታቸው እጅግ በጣም ፋይት ለማድረግ የነበራቸው ሞራላቸው እስከ 90 ደቂቃ እንለያለን። ይሄ ነው በቃ ክለባችን ትክክለኛው ሊቨርፑል። እንደዚህ ሁሌ ተጫዋታ ባክን ስሎት ፋይት አድርግ እንደዚህ በቃ ይሄ ነው አንፊልድ፣ ይሄ ነው ውዱ ከራቤ። እንችላለን ሊቪያንስ ከዚህ በላይም ደስታ አለ። ኮንግራ ፋሚሊ ይመቸን። ይሄ ነው ሊቬ ተበቀለው። ቲሙ ቅጥቅጥ አርጎ እንዳሸነፈለት አንድ ክለብ ደጋፊ ዘና ብዬ ነው ቪዲዮ የምሰራው። ሶቦዝ ላይ ነፍሴን ውሰድ መሐመድ ሳላ ዌልካም ባክ። አረን ስሎት አንተ ቀጫማ እሱን ዘንዋለ። ብቻ ሊቨርፑላውያን እንኳን ደስ ያላችሁ በዚህ ፐርፎርማንስ ካለፈ ቀጣዩም ስለማያሰጋ ችግር የለም። ቅድም ስጮህ ድምጼ ተዘግቷል። ምን ልላችሁ መሰላችሁ? እኔ ማቆ ሊቨርፑል ነው
ሊቨርፑላውያን እንኳን ደስ ያለን። ካሞን ቻምፒዮንስ ሊግ መድረክ እኛ ከሌለን አያምርም። መኖር አለብን ግዴታ። ሰዎች ላይ ነፍሴን ውሰድ እናቴ ልጅ በቃ እናቴ ትሙት። ጀሞ ምን አይነት ሊቨርፑል ምን አይነት ወንዳ ወንድ የወንድ መጨረሻ በቃ ምን አይነት ሊቨርፑል ዘራየ ነው። ምን አይነት ቲም ያየ ነው። ጋክፖን ታስወጣና የሚገርመውን ሊቨርፑል አየ ነው ዛሬ ጀሞ የሚገርመውን ሊቨርፑል። ኧረ በስመ አብ ይሄ ነው እኮ ይሄን ሊቨርፑል ነበር እኛ ስንፈልግ የነበረው። ወደ ቀጣዩ ዙር አልፈናል። ቀጣይ ፒኤስጂ የአምናውን በቀል ደግሞ ቀጣይ ምን አይነት ሊቨርፑል ምን አይነት ኢኪቲኬ። ኧረ ሳላ በሻምፒዮንስ ሊግ 50 ጎል ደርሷል። ኧረ ዛሬ ሊቨርፑል ምን አይነት ኧረ በስመ አብ። እነዛ አሉ እንግሊዝ ፕሪሚየር ሊግ አሰዳቢ አለጫ ከካም ዳግመኛ ቻምፒየንስ ሊግ እንዳትደርሱ ታላችሁ የተቀጠቀጣችሁት። ዳግመኛ ቻምፒየንስ ሊግ የደረሰበት ቦታ እንዳትደርሱ። ሊቨርፑልና አርሰናል ነው ወንድ ቲም። እንግሊዝ 2 ወንዶች አሏት፣ ሊቨርፑልና አርሰናል አለቀ። ሌላው ተግማማ ደንቆሮ ልክስክስ ቲም ነው። ይሄን ቪዲዮ ማለት ነው ምቀርጸው ማታ ነው፣ ፖስት ማድረገው ግን ጠዋት ነው። በደንብ እንዲታይ ስለምፈልግ ማለት ነው። እና በደንብ ኮፒ ሊንክ እያደረጋችሁ ምን አይነት የቻምፒዮንስ ሊግ በቀል ነው ዛሬ ያሳየነው። እግዚአብሔርን አይታችኋላ። ሳምንት የቶተናም ጨዋታ ላይ ብያለሁ። ፊት ለፊት አጥቂዎቻችን ኳስ የሚቀባበሉ ከሆነ ሁሉም ነገር በቃ የተሳካ ነው። ሲጀመር እኮ ማለት ነው ሳላና የኪቲኬ እኮ መጣመር ስላቃታቸው እኛ ብዙ ጎል እያጣን ያለ ነው። እና ሁለቱ የሚስማሙ ከሆነ ማለት ነው ጌስ የምሬ ነው የምላችሁ ቻምፒዮንስ ሊጉ መብላት ብቻ አይደለም ዩናይትድ ከኛ ፊት ሆኖ አይጨርስም ፕሪሚየር ሊጉን። የዚህ ዓመት የሊቨርፑል አላማ ቻምፒዮንስ ሊግ መብላት፣ ፕሪሚየር ሊግ ላይ ደግሞ ከዩናይትድ በላይ ሆኖ መጨረስ። ይሄ ምንም በቃ ይሄ ግዴታችን ነው። እኛ በጣም የሚያስጠላ ሲዝን ስናሳልፍ ራሱ ይሄን ማድረግ አለብን ብዬ ነው የማስበው። በደንብ ኮፒ ሊንክ አድርጉ። ይመቻችሁ።